ምርላችሁ ይመስላችኋል? ቅዱሳን መላእክት የሚዘምሩላችሁ የገነት አበባ የሚያመጡላችሁ ይመስላችኋል? እስቲ መንገደ ሰማይ የሚለው መጽሐፍ አንብቡት። ትንሽ እሱ እኮ ከነፍስ ስቃይ ጥቂት ነው የሚናገር። አንዳንዱ ሰው ያ የበዛ ይመስለዋል። ነፍስ ከስጋ ስትለይ ጻይረ ሞት እኮ ያስፈራል ወገኖቼ። ቅዱሳን እንዲመጡልን እመቤታችን እንድትመጣልን ማክበር ይገባናል። አራተኛው ጭንቅ ሞት ብቻ አይደለም። ወደ እግዚአብሔር ፊት ለፍርድ ስንቆም ራቁት ነው የምንቆም። በጣም ነው የሚያስፈራ። ሚዛን ሲመጣ የቅዱስ ሚካኤል ሚዛን። አምስተኛው ሙሰዱና በሲኦል ጣሏት የሚል ትእዛዝ ሲመጣ እነዚህ አይደሉ አምስቱ አስጨናቂ ነገሮች? እግዚአብሔርን መበደል፣ ደግሞ ጨርሶ መካድ፣ በአጋንንት እጅ ተረግጦ ነፍስ ከስጋ መለየት፣ ከእግዚአብሔር ፊት ኃጢአት ሁሉ ተገልጦ መቆም፣ ኋላ በሲኦል በገሃነም ጣሏት መባል። አምስቱን ሐዘኗን አስበው መድኃኔዓለም ከነዚህ አምስቱ ሐዘኖች ይሰውረን፣ መድኃኔዓለም ይሰውረን። ታዲያ ርዕሳችን ድንግል ሆይ እወድሻለሁ